ተጠንቀቁ። አሁን ማሳያችሁ ቪዲዮ እጅግ በጣም ሊረብሻችሁ ይችላል። የሚረብሽ ሰዎች ሊኖሩ ይችላሉ። በተጨማሪም እንግዲህ ቲክቶክ ሊይዘው ስለሚችል ኮፒ ሊንክ እና ሼር እያደረጋችሁ ምክንያቱም ደግሞ አሁን ማሳያችሁ ቪዲዮ ከዚህ ቀጥዬ ማሳያችሁ ቪዲዮ በእውነተኛው ዓለም ላይ የተከሰተ እንጂ ሙቪ አይደለም ወይም ፊልም አይደለም፣ እንዲሁም በኤአይ የተሰራ ቪዲዮ አይደለም። ከሰዓታት በፊት በኔፓል የተከሰተና ድንገተኛ የሆነ ጎርፍ ነው። እንደምትመለከቱት የጎርፉ ትልቀት የኳሪ የምትመለከቱት ቢልዲንግ ነው። ከሷ አጠገብ ያለው ደግሞ ጎርፉ ሲመጣ ነው። ታዲያ እስካሁን ድረስ ማለትም ይሄንን ቪዲዮ እስከምሰራበት ወቅት ድረስ ወደ 92 የሚጠጉ ሰዎች ህይወታቸውን በዚህ ድንገተኛ ጎርፍ እንዳጡና አብዛኞቹ ደግሞ የኮንስትራክሽን ሰራተኛና ቱሪስቶች ናቸው። የአሜሪካን ዜግነት ያላቸውም 3 ሰዎች እንደጠፉ ተነግሯል። እርግጠኛ ሆኜ ልንገራችሁ እንደዚህ አይነት የተፈጥሮ አደጋ ድንገተኛ የሆነ ተጠንቀቁ። አሁን ማሳያችሁ ቪዲዮ እጅግ በጣም ሊረብሻችሁ ይችላል። የሚረብሽ ሰዎች ሊኖሩ ይችላሉ። በተጨማሪም እንግዲህ ቲክቶክ ሊይዘው ስለሚችል ኮፒ ሊንክ እና ሼር እያደረጋችሁ ምክንያቱም ደግሞ አሁን ማሳያችሁ ቪዲዮ ከዚህ ቀጥዬ ማሳያችሁ ቪዲዮ በእውነተኛው ዓለም ላይ የተከሰተ እንጂ ሙቪ አይደለም ወይም ፊልም አይደለም፣ እንዲሁም በኤአይ የተሰራ ቪዲዮ አይደለም። ከሰዓታት በፊት በኔፓል የተከሰተና ድንገተኛ የሆነ ጎርፍ ነው። እንደምትመለከቱት የጎርፉ ትልቀት የኳሪ የምትመለከቱት ቢልዲንግ ነው። ከሷ አጠገብ ያለው ደግሞ ጎርፉ ሲመጣ ነው። ታዲያ እስካሁን ድረስ ማለትም ይሄንን ቪዲዮ እስከምሰራበት ወቅት ድረስ ወደ 92 የሚጠጉ ሰዎች ህይወታቸውን በዚህ ድንገተኛ ጎርፍ እንዳጡና አብዛኞቹ ደግሞ የኮንስትራክሽን ሰራተኛና ቱሪስቶች ናቸው። የአሜሪካን ዜግነት ያላቸውም 3 ሰዎች እንደጠፉ ተነግሯል። እርግጠኛ ሆኜ ልንገራችሁ እንደዚህ አይነት የተፈጥሮ አደጋ ድንገተኛ የሆነ የተፈጥሮ የጎርፍ አደጋ አይታችሁ አታውቁም። በሙቪ ብቻ ነው የምታውቁት። ከእንደዚህ አይነት ድንገተኛ የሆነ አደጋ ፈጣሪ እየሰውረን ማለት ብቻ ነው የሚቻለው እንጂ ሰው ሰራሽ የሆኑ ነገሮች ሊከላከሉላችሁ በፍጹም አይችሉም። ቪዲዮን ተመልከቱት።